አፍሪካ በታሪኳ ከነበሯትና በጣት ከሚቆጠሩ ወጣትና ተራማጅ አስተሳሰብ ከነበራቸው መሪዎቿ መካከል አንዱ አብዮተኛው ቶማስ ሳንካራ ነበር። ቶማስ ሳንካራ አጭር ሊባል በሚችል እድሜው በሰራቸው ትልልቅ ስራዎች ከሀገሩ ቡርኪና ፋሶ አልፎ በመላው አፍሪካ የመሪነትና የለውጥ ተምሳሌት ተደርጎ እስካሁኗ ሰዓት ድረስ የሚታወስ ሰው ነው። ለመሆኑ ቶማስ ሳንካራ ማን ነው? ምንስ የተለየ ስራ ሰርቶ ነው የአፍሪካው ቼ ጉቬራ ሊባል የቻለው? ይህን ጥያቄ ጨምሮ በዚህ ቪዲዮ የቶማስ ሳንካራን ህይወትና የህይወቱን ጉዞ ከብዙ በጥቂቱ ለማየት እንሞክራለን። ቪዲዮውን እስከ መጨረሻው ከተመለከታችሁት የዚህን አስገራሚ ሰው ታሪክ ከብዙ በጥቂቱ ትማሩበታላችሁ። ቶማስ ሳንካራ በዲሴምበር 21 1949 በያኔው አፐር ቮልታ የተወለደ ሲሆን አባቱ በሙያቸው የፖሊስ መኮንን ነበሩ። 10 ልጆች ላላቸው ቤተሰቡ ቶማስ ሶስተኛ ልጃቸው ሲሆን ቤተሰቡ የመንግስት ሰራተኛ እንደመሆናቸው በወቅቱ ከነበሩት ልጆች በተሻለ ሁኔታ ጥሩ የተባለ ትምህርትና እድልም አግኝቷል። የመጀመሪያና ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በወቅቱ ከቀኝ ግዛት ማግስት ነፃ ለወጣችው ሀገሩ መንግስት በከፈተው አዲስ ወታደራዊ ትምህርት ቤት ውስጥ ገብቶ ወታደራዊ ትምህርቱንም ሊከታተል ችሏል። በጊዜው ለተጨማሪ ስልጠና ወደ ማዳጋስካር የተላከ ሲሆን ቶማስ በማዳጋስካር ቆይታው በቀሪው ዕድሜው ለያዘው ያስተሳሰብ ለውጥ ትልቅ መሰረትን የጣለ ትምህርት ነበር ከማዳጋስካር የወሰደው። በቆይታው እንዴት የማዳጋስካር ጦር የሀገሩን ህዝብ በህዝባዊ አገልግሎት በነፃ እንደሚያገለግል፣ መንገዶችና መስኖ እርሻዎችን ህብረተሰቡን አስተባብሮ እንደሚሰራና እንዳሰራ በአይኑ አይቷል። ከሁሉ በላይ ግን በህብረተሰባዊነትና ፓን አፍሪካኒዝም አስተሳሰብ ተጠምቆ ነበር ወደ ሀገሩ የተመለሰው። ቶማስ ሳንካራ ወደ ሀገሩ ከተመለሰ በኋላ በተለያዩ የጦር ካምፖች ውስጥ ሆኖ በማዳጋስካር ያየውን ህዝቡን የሚያገለግል ሰራዊትን ፈጥሯል። በዚህም ስራው የሀገሩ ጦር ከሀገሩ ህዝብ ጋር በጥሩ ሁኔታ ማስተሳሰርም ችሏል። ይህን ስራውን ያየው የወቅቱ ፕሬዝዳንት ሳዬ ዜርቦ መንግስት ጥሩ ሹመትም ሰጥቶታል። ነገር ግን ቶማስ የተሰጠው ሹመትና እውቅና የሀገሩ ህዝብ ያለበትን አስከፊ ሁኔታ ከማየት አልጋረደውም። በወቅቱ የተንሰራፋው ሙስናና የህዝብ በደል እና ቅኝ ገዢዋ ፈረንሳይ የምታደርጋቸው ጣልቃ ገብነቶች የሀገሪቱን ህዝብ ክፉኛ ጎርቶት ነበር። በ1976 ቶማስና ለረጅም ጊዜ አብረውት በጦር ካምፖች ውስጥ አብረውት የቆዩት ወጣት መኮንኖች በጋራ በመሆን ሮክ የተሰኘ ተራማጅ አስተሳሰብ ያላቸው ወታደሮችን አባል ያደረገ ቡድን አቋቋሙ። በ1981 ፕሬዝዳንት ሳዬ ዜርቦ መንግስት ቶማስ ሳንካራን የማስታወቂያ ሚኒስትር አድርጎ ቢሾመውም ቶማስ በወቅቱ በነበረው እጅግ የተጨማለቀ የመንግስት አሰራር ስላልተመቸው ጥቂት ወራትን ሰርቶ ስልጣኑን በፈቃዱ ለቀቀ። ከ1981 እስከ 83 ተደጋጋሚ መፈንቅለ መንግስቶች የተደረጉ ሲሆን በእነዚህ የመንግስት ግልበጣዎች ውስጥ ቶማስ ሳንካራ ምንም አይነት ተሳትፎ አላደረገም። በ1983 ጠቅላይ ሚኒስትር ሆኖ በፕሬዝዳንት ጂን ተሾመ። ቶማስ እንዳሰበው ለህዝብ ጠቃሚ ስራዎች ሳይሰራ ነበር ከፕሬዝዳንቱ ጋር በተፈጠረ አለመግባባት በአራተኛው ወሩ ከስልጣኑ የተነሳው። ቶማስ ከስልጣኑ ብቻ አልነበረም የተነሳው፣ በቀጥታ እስር ቤት ነበር የተከተተው። እሱ ብቻ ሳይሆን በዙሪያ ያሉትም ወዳጆቹም አብረው የቤት ውስጥ እስርም ተዳርገዋል። የነ ቶማስ ሳንካራ ከስልጣን ተነስቶ መታሰር በመላው ቡርኪና ፋሶ ጦር ውስጥ አመፅን አስነሳ። በጥቂት ጊዜያት ውስጥም ከተራ ወታደርነት እስከ ከፍተኛ ደረጃ አብረውት ያሉት በጦር ውስጥ ያገለገሉት ጓደኞቹ እነ ብሌዝ ኮምፖሬ መፈንቅለ መንግስት አድርገው በኦገስት 1983 መንግስትን ገለበጡ።